እንትና አለባበስክን አስተካክል፣ እንትና ጸጉርን አስተካክል፣ እንትና እንዲህ አይነት አለባበስ አትልበሽ፣ እንትና እንዲህ አታርጉ ሲባል ዋናው የልብ ንጹህና ነው ይላል። ዋናው የልብ ንጹህ ነው፣ እግዚአብሔር እንደናንተ አያጋንንም ይላል። ወይ ግሩ ሲጀመር ታዲያም እኮ ልቡ ንጹህ ደግሞ አይደለም። ይገርማል። ለማመካኛ ሲሆን ነው ዋናው የልብ ንጹህና ነው እንጂ ልቡም ንጹህ አይደለም። ሲጀመር ልብ በሉ፣ ሻይ ስታፈሉ ታውቃላችሁ? ሻይ ሲፈላ ከውስጥ ቀረፍ የሻይ ቀረፋ ብትጨምሩበት ሽታው ምንድን ነው የሚለው? የሚወጣው እንፋሎቱ ምንድን ይሸታል? ወተት ብታፈሉ እንፋሎቱ ምን ይሸታል? ስለዚህ የሚወጣው እንፋሎት ከውስጥ ያለውን ነው ማለት ነው። ሰው ባለባበሱ፣ ባነጋገሩ፣ በፀጉር አቆራረጡ፣ ባካሄዱ፣ በኑሮው የሚገልጸው የልቡን እንፋሎት ነው። ከውስጥ የሌለውን የታመጣኸው? እንግዲህ ፀጉር አስተካካዩ ሰጥቶህ፣ ቡቲኮቹ ሰጥተውህ፣ ጭነው በግድ በፖሊስ ይዘው ልብ ያመጣውን እገሌ ልቡ ንጹህ ነው